ይህን ወንጌል ያልሰማ እንዲሰማ አውጃለሁ ከገጠር ከተማ እንደሚያድን እንደሚታደግ እሰብካለሁ ስለ እግዚአብሔር በግ ኢየሱስ ካላመነ ከኃጢአት ሊድን ስለማይችል ዛሬም እንጠራችኋለን ወደ ኢየሱስ እንጋብዛችኋለን ሕይወት ወደሚሰጠው ጌታ ከኃጢአት ወደምትድኑበት መንገድ ጽድቅን ተቀብላችሁ የዘላለም ረፍት ወደምትካፈሉበት የእግዚአብሔር ልጅ መንግሥት እንጋብዛችኋለን። ኢየሱስ ክርስቶስ ከኃጢአት የሚያድን መድኃኒት ነው። ወዳጆቼ ሆይ እንኳን ደስ አላችሁ። የኃጢአታችሁ ዕዳ በኢየሱስ ተከፍሏል። የበደላችሁ ዋጋ በኢየሱስ ተከፍሏል። ኢየሱስ እንዲህ አለ፣ መንገድ እውነት ሕይወት እኔ ነኝ፣ በእኔ በቀር ወደ አብ የሚመጣ የለም አለ። በማን በኩል ወደ እግዚአብሔር መንግሥት ለመግባት ተዘጋጅተህ ይሆን? በማን በኩል ከዘላለም ሞት ለማምለጥ እያሰብክ ይሆን? እውነት እውነት እንላችኋለን በሰማይ ቢሆን በምድር ከምድርም በታች ሰው የሚድንበት ሌላ መንገድ ከቶ የለም። ኢየሱስ ብቻ ነው መንገድ። ኢየሱስ ብቻ ነው ሕይወት። ኢየሱስ ብቻ ነው ከኃጢአት የሚያድን። ኢየሱስ ብቻ ነው ለእግዚአብሔር መንግሥት የሚያበቃን። ምክንያቱም የኃጢአታችንንና የበደላችንን ስርየት ሊሰጠን ጽድቅን ሊሰጠን በኃጢአታችን እንዳይፈረድብን የፍርድን ኃይል የኃጢአትን ኃይል ይዞ በቀራንዮ መስቀል የኃጢአታችንን ጽዋ የጠጣልን ከኢየሱስ በስተቀር ሌላ የለም። አትሳቱ፣ መንገድ ኢየሱስ ብቻ ነው። አትሳቱ፣ በመጨረሻው ዘመን መግቢያ እንዳታጡ፣ ፍጻሜያችሁ የዘላለም ሞት የገሃነም ፍርድ እንዳይሆን ሕይወት በሆነው መንገድ በሆነው ረፍትና ሰላም ነኝ ባለው የዘላለም ሰላም ሆኖ ወደዚህ ምድር በመጣው በኢየሱስ እመኑ። አሁን በዚህ ሰዓት ሁሉም ሰው የፋሲካን ወይም የትንሣኤን በዓል ለማክበር ሁሉም ይወጣል፣ ይገባል፣ የተለያዩ ሥርዓቶችን ያደርጋል። ነገር ግን እንላቸዋለን ኢየሱስ በትንሣኤ ከሙታን ለዘላለም እንደተነሳ አንተም አንቺም በኢየሱስ አምናችሁ የትንሣኤን ሕይወት እንድትካፈሉ ከሞት እንድታመልጡ እንነግራችኋለን። ኢየሱስ ሕይወት ነው። ኢየሱስ መንገድ ነው። ኢየሱስ የዘላለም ሰላም ነው። ኢየሱስ እንዲህ አለ፣ ሰላሜን እሰጣችኋለሁ፣ ሰላሜንም እተውላችኋለሁ። እኔ የምሰጠው ሰላም ዓለም እንደሚሰጠው አይደለም አለ። ወንድሞቼ ሆይ ተመለሱ። ኃጢአት ፍጻሜው ሞት ነው። መጽሐፍ ቅዱስ ሮሜ 6:23 ላይ የኃጢአት ደሞዙ ሞት ነው፣ የእግዚአብሔር የጸጋ ስጦታ በልጁ በኢየሱስ የዘላለም ሕይወት ነው ይላል። ሰው በገንዘቡ ብዛት እንዳይመካ፣ ሰው በሃይማኖቱም እንዳይመካ፣ ሰው መልካም ሰርቼ እድናለሁ ብሎም እንዳይመካ፣ ሃይማኖት አለኝ ብለህም እንዳትመካ። ሃይማኖት ከሲኦል አያድንም። መልካም ሥራ ከሲኦል አያድንም። ጽድቅ የራሳችን የለንም። ነቢዩ ኢሳይያስ ስለ ጽድቅ ሲናገር ስለ ሰው ልጆች ጽድቃችን እንደ መርገም ጨርቅ ነው አለ። አያችሁም? የሰው ጽድቅ እንደ መርገም ጨርቅ ነው በእግዚአብሔር ፊት ሲታይ። የሰው ጽድቅ የእግዚአብሔርን ጽድቅ ሊያመጣ አይችልም። ሰርተ እግዚአብሔር ፊት ልጨርቅ አትችልም።